ጤና ይስጥልኝ የዞዊ ግሎባል ስኮላርሺፕ የዩቲዩብ ቻናል ቤተሰቦቻችን፣ በባለፈው ቪዲዮአችን ወደ ሮማኒያ በስራ ለመምጣት የሚያስፈልጉን ዶክመንቶች ምን እንደሆኑ በዲቴል ያየን ሲሆን እንግዲህ በዚህ ቪዲዮ ደግሞ እነዚህን ዶክመንቶች ካዘጋጀን በኋላ እንዴት አድርገን ማመልከት እንደምንችል ስቴፕ በስቴፕ የምናይ ይሆናል። በተለይም ደግሞ ትክክለኛ ዌብሳይቶችን እንዴት ማግኘት እንደምንችል፣ ትክክለኛ በሮማኒያ ውስጥ የሚገኙ ህጋዊ የሆኑ ካምፓኒዎችንስ እንዴት ማግኘት እንደምንችል፣ እንደዚሁም ደግሞ ትክክለኛ የሆኑ ካምፓኒዎችን ካገኘን በኋላ ደግሞ ትክክለኛነታቸውን እንዴት ማረጋገጥ እንደምንችል፣ እንደዚሁም ደግሞ አፕሊኬሽን ፕሮሰሱ ምን እንደሚመስል በደንብ የምናይ ይሆናል። በተለይም ደግሞ ብዙ ሰዎች የማይናገሩት ትክክለኛ ካምፓኒዎችን ስለመሆናቸው እንዴት ማረጋገጥ እንደምንችል፣ የመጣልን ወርክ ኮንትራክት ዶክመንት ደግሞ ትክክለኛ ወርክ ዶክመንት እንደመሆኑን ማረጋገጥ እንዴት እንደምንችል፣ ወይም ደግሞ ፌክ ዶክመንት ስለመሆኑ ማረጋገጥ እንዴት እንደምንችል በዚህ ቪዲዮ ላይ በስቴፕ በስቴፕ የምናይ ይሆናል። ስለዚህ ይህንን የዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ፣ ላይክ ያላደረጋችሁ ላይክ እያደረጋችሁ፣ ሼርም እያደረጋችሁ ቤተሰብ አባል ይሁኑ። እንደዚሁም ደግሞ አዳዲስ እንደዚህ አይነት መረጃዎች በፍጥነት ደግሞ እንዲደርሱ የደወል ምልክቷን መጫኑ እንዳይረሱ። ወደ አፕሊኬሽን ፕሮሰሱ የምንሄድ ይሆናል ማለት ነው። ስለዚህ የአፕሊኬሽን ፕሮሰሶቹ የሚያስፈልጉን ዌብሳይቶች ወይም ትክክለኛ ዌብሳይቶች እነማን ናቸው ብለን ስናይ የኢሮፒያን ገቨርንመንት ጆብ ፖርታል እንደምታዩት በዚህ በኩል የኢሮፒያን ገቨርንመንት ጆብ ፖርታል ይሄን ይመስላል። በዚህ በመግባት አፕላይ ማድረግ እንችላለን። እንደዚሁም ደግሞ ሪጂናሊ ደግሞ አክሴፕትድ የሆኑ ጆብ ዌብሳይቶች አሉ። እነሱም ይሄንን በመጠቀም አፕላይ ማድረግ እንችላለን ማለት ነው። እስቲ ወደ እነሱ ደግሞ እንግባ ማለት ነው። ስለዚህ ወደ ኢሮፒያን ገቨርንመንት ጆብ ፖርታል ላይ እንግባና የኢሮፒያን ጆብ ፖርታል ላይ ለምሳሌ እነዚህ ያሉ ማለት ነው። እያንዳንዳቸው ለምሳሌ አንዱን ካምፓኒ እንምረጥ። ስለዚህ ኦኤምቪ ፔትሮሊየም የሚል እዚህ ላይ ያወጣው አለ። እሱን እንምረጥና እስቲ እሱን ደግሞ ካምፓኒው እንግዲህ ዌብሳይት ላይ አግኝተነዋል። ይሄ ካምፓኒ ትክክል ስለመሆኑ በምንድን ነው የምናረጋግጠው? ይሄ ካምፓኒ ትክክለኛ ነው እዚህ ዌብሳይት ላይ ብቻ ስላገኘ ነው ሳይሆን ዋናው ትልቁ ብዙ ሰዎች የማይነግሯችሁ እንዴት ማረጋገጥ እንደምትችሉ የመጣላችሁን ካምፓኒ ትክክለኛ ካምፓኒ ስለመሆኑን እርግጠኛ የምትሆኑባቸውን መንገዶችን አሳያችኋለሁ ማለት ነው። የመጀመሪያው የምናደርገው ነገር ምንድነው? ጉግል ላይ ትገቡና ያገኛችሁትን ካምፓኒ ዌብሳይት ላይ ብራውዘር ላይ ትገቡና ላይፍ listafirma.eu ብላችሁ ልክ listafirma.edu ብላችሁ ስትገቡ ዩዘር ኢንተርፌሱ ይሄን ይመስላል ማለት ነው። ልክ እዚህ ላይ ስትገቡ አሁን ያገኛችሁትን ካምፓኒ ወይ ካምፓኒ ኔሙን እዚህ ጋር ታስገባላችሁ ማለት ነው። እንደዚሁም ደግሞ በተለያዩ በሶስተኛ ወገን አፕላይ ያደረጋችሁ ከሆነ ለማረጋገጥ ከፈለጋችሁ ወይ CUI የምንለው በእኛ ደግሞ ቲን አይደንቲፊኬሽን ነምበሩን ታስገባላችሁ ማለት ነው የካምፓኒው። ከዛ እዚች ጋር ይዘረዝርልናል ማለት ነው። እስቲ እኔ በካምፓኒ ኔም አንዱን ከዌብሳይቱ ላይ ካገኘናቸው አንዱን ካምፓኒ እንምረጥና ሰርች እንበለው። ሰርች ይበልልን። ስለዚህ ልክ እዚህ ጋር ሰርች ስንለው ሊስት ያመጣልናል። ሊስት ካላመጣልን ይሄ ካምፓኒ እርግጠኛ መሆን አንችልም ማለት ነው። ትክክለኛ ካምፓኒ አያችሁ፣ ሊስት ሲያደርግ ካምፓኒ ይመጣል። ይሄው ኤምቪ ፔትሮል ግሎባል ሶሉሽን የሚለው ክሊክ እናደርገዋለን ማለት ነው። አንደኛ ይሄ ግሩፕ አለ ማለት ነው። ስለዚህ እሱን ግሩፕ ላይ እንገባና እያንዳንዱን ነገር ስለሱ መረጃ ይሰጠናል ማለት ነው። ይሄ listafirma.eu ሲከፍት ኦኤምቪ ፔትሮል ግሎባል ሶሉሽን ኤስአር ይላል እና ኦኤምቪ ፔትሮል ግሎባል ሶሉሽን ኤስአር CUI እቺ ክሪቲካል ነምበር ናት። CUI የምንላት እቺ CUI ነምበሩ ማለት ቲን አይደንቲፊኬሽን ነምበሩ ይሄ ነው ማለት ነው። ይሄንን ኮፒ እናደርጋለን ማለት ነው። ልክ ሌላው ደግሞ CRN የምንላቸው አለ ወይም ደግሞ ኮሜርሻል ሬጂስትሬሽን ነምበር የምንለው ማለት ኮሜርሻል ሬጂስትሬሽን ነምበር ይሄ CRN የምንለው ኢቹት ይሄ CRN ነምበሩ ነው ማለት ነው።
ስለዚህ ዴት ኦፍ ስታብሊሽድ የሆነው መቼ እንደተመሰረተ ይሄ ካምፓኒ ይሄ በዚህ ላይ ማየት እንችላለን። ኦፊሻል ዌብሳይቱን ደግሞ ይኸው እዚች ጋር ራሱ ያስቀምጥልናል ኦፊሻል ዌብሳይቱን። ስለዚህ ልክ እንደዚህ ካየን በኋላ ኦኬ፣ ስለዚህ ይሄ ካምፓኒ አለ። ሶ መኖሩ በቂ አይደለም። አሁን ይሄ ትክክለኛ ካምፓኒ ነው፣ ነገር ግን ይሄ ካምፓኒ እስካሁን እየሰራ ነው ወይ አላቋረጠም ወይ ስራ አላቆመም ወይ አሁን ድረስ እየሰራ መሆኑን በምን እናረጋግጣለን? እዚህ ጋር ትሬድ ሬጂስትሬሽን ኦፍ ዶት አርኦ በማለት በመግባት የሮማኒያ ትሬድ ሬጂስትሬሽን ላይ ቼክ እናደርገዋለን ማለት ነው። እሺ ልክ እንደዚህ ታደርጉና የሮማኒያ አንፎ ዶት አርኦ በማለት በመግባት እዚች ጋር ልክ የዚህን ቅድም ኮፒ ያደረግነው ቲን አይደንቲፊኬሽን ነምበሩን እናስገባለታለን ማለት ነው እዚች ጋር። ከዛ እዚህ ላይ እናስገባውና ቁጥሩን ልክ ይሄው ቁጥሩን አስገባ ነው የቲኤምቪ አሁን ላይ መኖሩን ቼክ እናደርጋለን ማለት ነው። ልክ እንደዚህ ስንል እዚች ጋር ደግሞ ካፕቻዋን እናስገባታለን። እዚህ ጋር የሰጠችን 6 ፒ ጂ ኢ 5 ከዛ ይሄንን ቼክ አድርግልኝ ትለዋለን። ልክ እንደዚህ አድርጎ ያመጣልናል። ይሄ ልክ ቼክ እናደርገዋለን ማለት ነው። እንደገና ምንድነው በሮማንኛ ነው የተጻፈው። ከፈለግን ይሄ ሪዛልቱን ምን አሁን ላይ ምን ላይ እንዳለ በደንብ አድርጎ ያሳየናል ማለት ነው። ይሄንን ኮፒ እናድርገው። ኮፒ ጉግል ትራንስሌት እናድርገው። ጉግል ትራንስሌት ስናደርገው ምን ይላል? ያው እንደዚህ አድርጎ መጣልን ማለት ነው። ሬጂስትሬሽን ኦፍ ታክሴብል ፐርሰን ሬጂስተርድ ፎር ቫት ፐርፐዝ። ስለዚህ ኩዌሪ አይዲ ነምበሩ ይሄ ነው። ታክሴብል ፐርሰኑ ማን ነው? ኦኤምቪ ፔትሮሊየም ግሎባል ሶሉሽን ይባላል። እያንዳንዱ ያለበት አካባቢ ቡቻሪስት ሙኒሲፓሊቲ ዲስትሪክት አንድ ኤስአር ይሄ ሎኬሽኑ ነው። ከዛ ደግሞ እስካሁን መኖሩ ይኸውላችሁ አፒር ኦን 1904 2026 ይሄ ቪዲዮ እስከተሰራበት ቀን ድረስ ይሄ ካምፓኒ አለ። ይኸው the date of requested as taxable person registered for VAT purpose። ስለዚህ ከሬጂስተር ለቫት ፐርፐዝ ሬጂስተርድ የሆነ ነው። እስከዚህ ቀን ድረስ ካምፓኒው አለ ብሎ ያሳየናል። ሶ ይሄ ካምፓኒ አሁንም ድረስ እዛ በሌጋሊ ሮማኒያ ውስጥ እየሰራ ይገኛል ማለት ነው። ህጋዊም ተቋም ነው። አፕላይ እስከምናደርግበት ቀን ድረስ ይሄ ካምፓኒ እየሰራ ይገኛል ማለት ነው። በዚህ አይነት መንገድ እያንዳንዳቸውን ቲ ነምበራቸውን በማስገባት ወይም ደግሞ ሲዩአይ ነምበራቸውን በማስገባት ይሄንን እያንዳንዳቸው ካምፓኒዎች አሁን ላይ ምን ይመስላሉ የሚለውን ማረጋገጥ እንችላለን ማለት ነው። ስለዚህ ልክ እንደዚህ ያሳየናል ማለት ነው። ይሄንን ኮፒ በማድረግ ቼክ ማድረግ እንችላለን ማለት ነው። ሶ አሁን ቀጣዩ ምንድነው የምናደርገው ማለት ነው? እንግዲህ ይሄ ካምፓኒ እንዴት ካምፓኒዎችን ማወቅና መለየት እንደምንችል listafirma.eu ላይ በመግባት ቼክ ማድረግ እንችላለን ብለናል። ሌላው ደግሞ የሮማኒያ ትሬድ ሬጂስትሬሽን ላይ በመግባት ይሄ ካምፓኒ እስካሁን መኖሩን ማረጋገጥ እንችላለን ማለት ነው። ስለዚህ እነዚህን ሚስጥሮች ማንም ቢሆን አይነግሯችሁም። ስለዚህ በዚህ በመጠቀም ሰዎች ቼክ ማድረግ ትችላላችሁ። ህጋዊ ተቋም ላይ መምጣታ ዶክመንቱ የመጣው ወይም ወርክ ኦፈር የመጣው ወርክ ኦፈር ትክክለኛው ወርክ ኦፈር ስለመሆኑ ከትክክለኛ ካምፓኒ ስለመሆኑ በዚህ መሰረት ማረጋገጥ እንችላለን ማለት ነው። ሶ እንግዲህ አሁን ይሄ ትክክለኛ ካምፓኒ ነው ብለናል። ኦፊሻል ኦኤምቪ ፔትሮሊየም ግሎባል ሶሉሽን የሚባለው ትክክለኛ እንትን ነው ብለናል። ስለዚህ ይሄው ዌብሳይቱ እዚህ ጋር አለ። ምን እናደርጋለን? እንከፍታለን ማለት ነው። ስለዚህ የሱን ኦፊሻል ዌብሳይቱ ላይ እንገባና የወጡ ስራዎችን አፕላይ እናደርጋለን ማለት ነው።